ዘር እንደተዘራ ፍሬ አያፈራም። አንድ ድንጋይ ጠራቢ ድንጋይ ለመጥረብ ወደ አንድ ቦታ ይሄዳል እና ድንጋዩን ለመጥረብ ደግሞ ለሁለት ማካፈል ነበረበትና ድንጋዩን ደጋግሞ በመዶሻ ይመታዋል። ይህን ያየ አንድ ሰውዬ መንገድ ላይ የሄደ ድንጋይ ጠራቢውና የያዘውን መዶሻ በማየት አንተ ሰውዬ ይህን ድንጋይ ግዙፍ ናት፣ በዚህ ትንሽ የመዶሻ ምን ልታረግ ነው ብሎ ይስቅበታል። 100 ጊዜ ደጋግመ መታው፣ ድንጋዩ ግን ምንም አልመሰለውም። ስለዚህ አይሆንምና ዝም ብሎ ድካም ነው ያንተ፣ እረፍ ይለዋል። ሰውየውም መንገደኛውን በመናቅ 101ኛ ጊዜ መታው። 101ኛ ምት ላይ ደግሞ ድንጋዩን ተሰነጠቀች። የድንጋዩ መሰንጠቅ 101ኛው ብቻ አይደለም ውጤት የነበረው፣ 100ዎችንም ዋጋ ነበራቸው። እያንዳንዱ ምት በድንጋዩ መሰንጠቅ ላይ ትልቅ አስተዋጽኦ አድርጓል። በእኛ ህይወት ይህንን ይመስላል። እያንዳንዱ ሙከራችን የመጨረሻ ስኬታችን ላይ ዋጋ አለው። ዛሬ ምናልባት ስኬት ላናይ እንችላለን። ነገ ለምናየው ስኬት ግን ዛሬ ያለንበት ቦታ ትልቅ አስተዋጽኦ አለው። ዛሬ ተጎተን ሊሆን ይችላል፣ ወድቀንም ሊሆን ይችላል። ዛሬ ጥሩ ቦታ ላንሆን እንችላለን። ነገር ግን ጥሩ ቦታ አለመሆን በራሱ ለነገ ውጤት መዘጋጃ ነው። ትልቁ ስህተታችን ግን ደጋግመን አለመሞከራችን ነው። እያንዳንዱ መንገደኛ፣ እያንዳንዱ ተመልካች ቀይር፣ ምን ሆነሃል፣ ይህን መንገድ አያስኬድም ሊለን ይችላል። ግን እመኑኝ እያንዳንዱ መንገደኛ ባየው ልክ ብቻ ነው የሚፈርደው። ነገር ግን የሞከርከው ያለው ነገር ለነገ ስኬት ዋጋ ስላለው ደጋግመህ ሞክር። ደጋግመህ ስትሞክር ነገ የተሻለ ቦታ ላይ ትሆናለህ። በእያንዳንዱ ስራ ላይ 3 ነገሮችን አትርሱ። ትዕግስት፣ ጽናትና እምነት። ትዕግስት ሲኖርህ ዛሬ የተዘራ ዘር ዛሬውኑ ፍሬ እንደማይሰጥ ታውቃለህ። ስለዚህ ፍሬ እንዲሰጥ ከፈለግ ደግሞ መታገስ እንዳለበት አምናለህ። ጽናት ሲኖርህ ደግሞ እያንዳንዱ ነገር ደጋግመህ ትሞክራለህ። ደጋግመህ ስትሞክር ደግሞ ወደ ውጤት እንደሚወስድ ታውቃለህ። እምነት ሲኖርህ ደግሞ እያንዳንዱ የምታደርገው ነገር ነገ እንደሚቀይርና ወደ ስኬት እንደሚወስድ ታምናለህ። ስለዚህ በእያንዳንዱ ስራችሁ ላይ ትዕግስት፣ ጽናትና እምነትን አይለያችሁ። ሰላማችሁ ብዝት ይበልልኝ።